መጀመሪያ እንደ ኦኤፍሲ ኦነግ ሸኔ የሚባል ድርጅት አናውቅም። እኛ ኦነግ ሸኔ የሚባል ድርጅት የለም። በኦሮሞ ተቃውሞ ጎራ 3 ድርጅቶች አሉ። የኦሮሞ ነጻነት ግንባር ተመዝግቦ አገር ቤት ያለ፣ ኦፔኮ የኦሮሞ ፌዴራላዊ ኮንግረስ እኔ አባልና አመራር ያለውበት እና የኦሮሞ ነጻነት ጦር ኦኤልኤ የሚባል አለ። ድርጅቶች ለመተቸት ከፈለክ በስሙ ጥራው። በቃ ምንም ማንቆሻቆሻ አያስፈልግም። ለመተቸት ከፈለክ ኦነግ በለው ኦኤልኤ በለው፣ በዳቦ ስም ግን አትጥራው። በዳቦ ስም መጥራት አያስፈልግም ለመተቸት። ዘጠና አንድ እንደዚህ ወያኔ ይሄን አደረገ። እኛማ ያልሆነው ነገር የለም። ወደ ስልጣን የወጣ በሙሉ አመራራችንን ሲገል፣ ህዝባችንን ሲበዘብዝ፣ ሲያቆረቁዝ ቅድም ቋሳየው አይደል እንዴ? ከምኒልክ ጀምሮ እስከ አሁኑ ስራ ድረስ ለኦሮሞ አልፎለት አያውቅም። ቂም ግን አንይዝም። በበቀል አንመራም። ምክንያቱም ለሀገርም ለህዝባችንም አይጠቅምም። አንረሳም፣ ጠባሳችንን አንረሳም፣ የሆነውን አንረሳም። በቂም ግን አንመራም።